አዲስ ቻናል በደረቁ አይከፈትም ይባላልና እንግዲህ ቻናል ነው ወይስ ለኔ ነው? አኖ የጋራ ነው ለኔ ሙቆቀር እንጂ ዳላር ጥርስሽን ለማሳየት ነው። እዩላትሽ ጥርሷ እንዴት እንደሚያምር። ሰላም ውድ አይደለም። እሺ ሰኒና የማርታ ቻናል ቤተሰቦች አንለም እንግዲህ ገና እየጀመርን። እሺ ሰላም ውድ ቤተሰቦቻችን እንዴት ናችሁ? ዛሬ ቀን እንግዲህ አንድ ውድ ስጦታ ልንሰጣቸው ነው ለእህቶቻችን ለታናናሾቻችን። እንግዲህ በብዙዎቻችሁ ጥያቄ መሰረት ቻናል የራሳቸውን ክፈቱላቸው ስትሉ ነበርና ዛሬ እስኪ እንግዲህ ልንከፍትላችሁ አብረን ልንከፍትላቸው ተሰብስበን መተናል። ውድ ቤተሰቦቻችን እናንተን ተማምነን እንግዲህ ይሄንን ቪዲዮ ማለት ነው በደንብ ቫይራል እንዲወጣ ቻናል ሲከፈት ደግሞ በደረቁ አይመጣም ብለን የሚያዘውን ይዘናል። እሺ ለፈንዶ ነው ወይ ተረጋጋ። ግን ጨልሟል። ፈርተ ነው። እሺ ዛሬ ቀን ቤት ማደሩ አምሮኛል። እሺ በቃ እሺ ቆይ አይ ይናል የምትፈራ ከሆነ ተው ሳትልጥ እኮ ነው ይደል ተው በቃ ሙላ አሻውር ልክ ነኝ። እስካሁን የሰው ቻናል ገብቼ ማውራው ራሱ እየጠፋብኝ ነው ምላሴ ማለት ነው እየቆል ለማንኛውም ውድ የሊና የሙላር ቤተሰቦች እዚህ መታችሁ ሰብስክራይብ ሳታደርጉ እንደማትሄዱ እንደማታሳፍሩን ባለሙሉ ተስፋ ነኝ። በእውነት ይቺን ቪዲዮ ተለቀ 1000 ሰብስክራይብ ፈልጋለሁ በቀላሉ ማለት ነው። ግድ ነው አንዴ እና ውድ ቤተሰቦቻችን ሰኒና ማርቲ ታላቅና ታናሽ እንግዲህ የቤታችን ምንድን ይባላል ድምቀት ነው የሚባለው። የስ እኛ ቻናል ላይ መጥተውም እንደውም በደንብ አላሰራናቸውም እንጂ ምንድን ነው ጠፋብኝ እውነት እያዳላሁ። እሺ አንቺ ጥርስሽን ለማሳየት ነው። እዩላትሽ ጥርሷ እንዴት እንደሚያምር። የሆነ ነገር ባያቸው የራስሽ ቻናል እኮ ነው አስበሽ ነው እንዴ ሙቆቀር እንጂ ዳላር እንግዲህ አባራታችሁ ሰብስክራይብ አድርጉን በሉ። እሺ ሰላም ለምን ነው እዚህ ደረስነው? ወደ ሙላር ቤተሰቦቻችን ምለው እንግዲህ ወይስ የኛን ነው እንዴ ነገር ነው እንግዲህ ገና ቤተሰብ ይደለ እንዴ እኛ ወይንም ሙላር ቤተሰብ የነበሩት ወደኛ እንደሚያግዙን ተስፋ እናደርጋለን። ማለት ከጎናቸው እንሆናለን ክፈቱላቸው ምናምን ስትሉ ስለነበር እኛም በጠየቃችሁን መሰረት ቻናል ዛሬ ቀን ጀምረናል። እንግዲህ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በትህትና እንጠይቃለን። ሰብስክራይብ እስኪ በይ ሰብስክራይብ ግን በደንብ ችለሽበታል። መቼ ነው ለመድሽ? ምን አስበሽ እኛ ነው ያስለመድናቸው። እንግዲህ አበርቱን ሌላ አበርቷቸው የኔ ተራስ ለዘመርተላጣው እየቀረጠ እንደሆነ ተስፋ አደርጋለሁ። ጉድ እንደማያረገን ቻናሉ ተከፍቷል። ውድ ቤተሰቦቻችን እንግዲህ እናንተ እንደማታሳፍሩን ባለሙሉ ተስፋ ነኝ። ማርቲና ሰኒዬ በራሳቸው ቻናል መጥተዋል። እንግዲህ ውድ ስጦታ ይዘንላቸው መጥተናል። ወደ ስጦታው እንግዲህ አቶ ሙልጌታ ይቀርስ ኦኬ ወለተች። ለማንኛውም ይሄ ኬክ በእኔ እጅ የተጋገረ ነው። እሺ መልካም የስራ ዘመን ይሁንላችሁ። እንዳንቺ አይነት ባለሙያ ስለሆነ ፈጣሪን አመሰግናለሁ። መልካም የስራ ዘመን ብያለሁ። እናመሰግናለን። እውነት እኛን አልፋችሁ እንደምትሄዱ ተስፋ አደርጋለሁ። ከልቤ ነው። ከእናንተ ብዙ አስተማሪ ቪዲዮዎች፣ አዝናኝ ቪዲዮዎች ተመልካቾች ይጠብቃሉ። በርትታችሁ ከእንቅልፋችሁ ቀንሳችሁ ካላችሁ ትርፍ ጊዜ ከመዝናኛ ቀንሳችሁ ይሄን ቻናል አሳድጋችሁ ትልቅ ደረጃ አድርሳችሁ አንዴ ዝም በለው አንዴ ታሳዩኝ ባለ ሙሉ ተስፋ ነን እና ውድ ቤተሰቦቻችን እንግዲህ እዚህ ለመድረሳችን በጣም በትልቁ ምድር ይባላል አስተዋጽኦ ያደረጉ ቤተሰቦቻችን እነዚህ ናቸው። ማለት
እኛ ስራ ልንሰራ ከተማ ወጥተን ወደ ፈለግነው ልንሄድ ልጆች ጥለን ብንወጣም ብቻ አንዳንድ ስራዎች እንደገና ደግሞ በካሜራማን እንደገና ደግሞ ቤት ስራ በመሸፈን የሚያግዙን እህቶቻችን ናቸው በብዙ ነገር ማለት ነው። አሁን ደግሞ እኛ ለምንድነው ቻናል ከፍተን ለምንድነው ማናበረታታቸው? አሁን ካሜራ ለምደዋል ምናምን እንደውም ብዙ ሀሳቦች ለኛ ይሰጡናል ምናምንና ፍራንክ ሀሳቦች የሆነ እንደዚህ ለምን አሰሩ የሚል ሀሳብ ስላለ ስለዚህ በጊዜ ሂደት ደግሞ እነሱ ትልቅ ነገር መስራት ይችላል በዚህ አካሄዳቸው ማለት ነው። እኛ ስንጀምር በጣም ነበር የሚጨንቀን እንደዚህ ብዙ ሀሳቦች የማመጨት ነገር አልነበረም እና ለሚበዛው እስኪ ስጠታ ኦኬ ምን አሰብሽ ከካሜራ ጀርባ ምን ታደርጊያለሽ? እቺ ካሜራ ቦምባ ውድ ቤተሰቦቻችን አዲስ ቻናል በደረቁ አይከፈትም ይባላልና እንግዲህ ቻናል ነው ወይስ ለኔ ነው? አኖ የጋራ ነው ለብቻዬ ነው። ይከፈት ሳስፔንስ ሆንኩሳ ቀስ በሉ ያው ውስጡን ክፈች ተረጋጊ እንዴ እሺ ምንድን ነው መቸኮል ያው ይሄ ተልጧል ወሮ ነው እኮ ክፈችው እስኪ ዘርጊው ፊቱን አዙሪ እስኪ እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ያድርጉ ይላል እና እኔ ያለሁበት ማርያም ፍራንክ ሆናለሁ ምክንያቱም ስልክ ገዝቼ ስልክ ነው የኔ ስልክ ቆፎ ለማግኘት ያልዞርኩበት የለኝም እንትን ነው አላማጣ ዞርኩኝ አይፎን የለም እንዴ ሌላ ሳምሰንግ እኔ እኮ ሄናይቺ አዩትና ሰብስክራይብ ቶሎ ካደረጉ ራሳችሁ አይፎን ትገዛላችሁ ታይ እና ሰብስክራይብ እነሱ ካደረጉ አይፎን ራሳችሁ ትገዛላችሁ አላማጣ የለም በቃ አይደለም አዲስ አበባ ደርሼ እስክመጣ ደግሞ ጊዜ ሄደ ስለዚህ ሰብስክራይብ ያድርጉ አዎ እና ባይዘይ ባስቸኳይና ማርያምን እንትን ያደርጋል እሺ ታዲያ ሳስፔንስ ያደርጋል እስኪ እዚህ ጋር ምን አንቺንም እሷን ባይዘይ ሸውጃታል ማርያም ምክንያቱም አጋጣሚ አትነግሪያቸውም ግን ስልክ እንደገዛሁ ነው የነገርኳትኝ ጠብቀሽ ነበር የኔ እናት እዛስ ግን አይከብድም ግን ጭንቅላት ስለዚህ ይሄ እኮ ትልቅ ነገር ነው ባይዘይ ማለት ነው የአንድ ዩቲዩብ ዋና ነገሩ ምንድነው ሰብስክራይብ ማድረግ ነው ስለዚህ እያዘዝኳቸው ነው ይሄን እስኪ እንዳታይ ያልከኝ ነበር ታዲያ ምን ነው እንዳታይ ስትይ ነበር ሳስፔንስ እንድትሆኑ ምንድን ነው ይሄ ልጅ አትዩ ምናምን ይላልና ከተቻለ ብዙ ጊዜ እኮ ነው የመለሰኝ ታውቂያለሽ ደግሞ ይቺ ማን የሆነ ነገር የተደበቀበት ቦታ ሳታስቡ ትገኛለች እግዚአብሔር እና ወዲኛ ቻናል ቤተሰቦች ሰብስክራይብ አድርጓቸው አበረታቷቸው እንግዲህ እዚህ ወር ውስጥ አይ ሆፕ ሞኔታይዝ እንደሚሆኑ ስራቸው ከበረቱ እኔ በዚህ ቪዲዮ ነው አይፎን ስልክ መግዛት የምፈልገው እና አላማጣ አይፎን የለም እንጂ እኮ ኖ ለዛ አሁን አካውንት ራስ ትራንስፈር ማድረግለትና አይፎን የሚልክልኝ ሰው ካለ አካውንት ያለው እንጂ ይሄ ነገር ሰው ሚስጥር አወጣ ሰው የሚያስበኝ በቃ ተውኩት በቃ እና አሁን ወደ ቁም ነገር ስንመጣ ሰብስክራይብ አድርጉ አበረታቷቸው ውድ ቤተሰቦቼ ለነዚህ እንቁ እህቶቼ እንግዲህ እንደምታበረታቷቸው ባለሙሉ ተስፋ ነኝ የምር ማለት ሰኒ ከዚህ በፊት አውርተናል ሳውዲ የመሄድ እቅድ አላት አሁንም አልተወችም ግን ይሄንን ዩቲዩብ ቻናል ካሳደጋችሁላቸው ምንም የማትቀርበት ምንም አይነት ምክንያት የላትም በዚህ እንደምትቀር ቃል ገብታለናለች ዩቲዩቡ አሪፍ ከሰራ ምክንያቱም ሳውዲ ሄዳም ስራ ነው የምትሰራው አይደለ ስደትም ስራ ነው እዚህ ሁናም ስራ ነው ስለዚህ ዩቲዩብ አሪፍ ከሆነ ጥሩ ነገር የሚያስገኝልኝ ከሆነ አሪፍ ስራዎች እየሰራው ወደ እናንተ መጣለው እናንተ ካበረታችሁኝ ስደት አልሄድም ብላለች እንግዲህ ይሄንን በማድረግ እናንተ ደግሞ አግዙን ላይክ ሼር ሰብስክራይብ በማድረግ ማለት ነው አቀላችሁ አንዳንድ የኔ ቪዲዮችን አይታችኋል ሐሳቤ ትልቅ ነው ነገሮች ግን ከውስጥ ብዙም ጥሩ አይደሉም ከፈጣሪ ጋር ሁሉም ጥሩ ይሆናል በዚህ ዩቲዩብ በጣም የወደድኩት ነገር በቃ
ለራሳቸው ትልቅ ደረጃ ላይ ደርሶች ለይታቸው ለወንድሞቻቸው በእንደዚህ አይነት መንገድ ራሳቸው እንዲችሉ የሚያደርጉበት መንገድ አለና ከፈጣሪ ጋር ያን አደርጋለሁ ብዬ ነበር የተነሳሁት። ሁሉም ጥሩ ይሆናል። ሁሉም ነገር ደግሞ እንዳሰብኩት እንደሚሄድ እየሄደ ነው። እግዚአብሔር ይመስገን። መቼም ሰዎች ስለሆነ እንቸኩላለን እንጂ ሁሉም በጊዜ መሆኑ አይቀርም። ፈጣሪ የፈቀደው ከመሆን አይቀርም። ግን መቼም ሰው ስትሆን ደግሞ ልብህ ካልፈጠነ ይላልና ኖርማል ሁሉም ነገር ጥሩ ይሆናል ብያለሁ። ደገምኩት ደጋገምኩትኝ። አታሳፍሩኝም። በተለይ የሙሌና የሌሊ ወዳጆች ገብታችሁ አበረታታቸው። ሀሳብ አስተያየቷችሁን ልክ እንደኛ እንደ ድሮ አይዟችሁ በርቱ ትልቅ ደረጃ ትደርሳላችሁ እንደምትሉን አበረታቱልን። ከዚህ ውጭ ነው የምለው የለኝም። እምትይው ካለች ማርታ አላወራሽም እስካሁን ስለ ስጦታ ምናምን አቤቱታ እንዳታቀርቢ። እኔ እላለሁ እሺ እኔ ምንም አይደለም። ሰብስክራይብ አድርጉ በደንብ። ስለ ስጦታው ግን ልቤ ተሰብሯል። ነኝ ልታጣላ ነው አውቃ ነው አትሰብረኝ። ኧረ ተሰብሯል። ዳቦ ከካሜራ ጀርባ ረብሾናል። ተላስገዛ በሳምንት 3 ቪዲዮ ይመጣሉ። ሰኞ፣ ሮብ፣ አርብ እኛ በማንፖስትበት 3 ቀን ይመጣሉ። ከፈጣሪ ጋር ከበረቱ አንድ ቪዲዮ ቢጨምሩ ደስ ይለኛል። እሱ እንደየሂደቱ 3 ግን ግድና ግድ ይሰራሉ። እናንተም ደግሞ ሀሳብ አስተያየታችሁ በደንብ ስጧቸው። በተለይ እንደዚህ አይነት ብትሰሩልን ምናምን እኛን በተለይ በጣም በዛ መንገድ ስታበረታቱን ነበር ማለት ነው። አሁን ለጊዜው በእኛ ስልክ ነው፣ ይቅርታ እንዳይረዝም ብዬ ነው። በእኛ ስልክ በእኛ ካሜራ ነው የሚቀርጹት ሁሉንም ማቴሪያል። እንግዲህ አሁን ስልክ ያልሰጠናቸው ሁሉ ነገር አንድ ቤት ላይ ስለሆን በእኛ ማቴሪያል ይሰራሉ። ከጊዜ በኋላ ግን ስጦታችን እንደተጠበቀ ነው። ይመጣል፣ በቅርቡ ይመጣል። በእውነት ነው የምላቸው እና ለስጦታው ማነስ ስጦታ አይናቅም፣ ማነስ ግን ይቅርታ ማለት እንፈልጋለን። ሰላም፣ ቻው ቻው።